ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የጊምቦ ወረዳ የ2017 ዓመተ ምህረት የካፍቾ ብሔር ዘመን መለወጫ በዓልን በደማቅ ሁኔታ አከበረም። በተጨማሪም በህብረተሰቡ ትብብር ከ7 ሚሊዮን ብር በላይ በሚሆን ወጪ የተገነባው የባህል ሙዚየም ተጠናቆ ለምረቃ በቅቷል። ዘገባው ባልደረባችን ሰለሞን ተሰማነው ቤተልሔም ምሩ እንደሚከተሉት ታቀርባለች። የጊምቦ ወረዳ የ2017 ዓመተ ምህረት የካፍቾ ዘመን መለወጫ በዓል የተጀመረው በሩጫና በፈረስ ግልቢያ ሲሆን በሩጫ ከ1 እስከ 3ኛ ደረጃ ለወጡት ሯጮች የምስክር ወረቀትና የገንዘብ ሽልማት ተበርክቶላቸዋል። በማስከተልም ከውፋ ከተማ እስከ በቤሞ ቀበሌ ጋር የአሆ መንደር ድረስ ሁሉም ህብረተሰብ የእግር ጉዞ በማድረግ ለመድረስ ችለዋል። በማስከተልም በባህል መንደር ላይ ፕሮግራሙ የቀጠለ ሲሆን በመድረኩም የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደን ጨምሮ የዞንና የወረዳ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት መድረኩ ተጀምሯል። የመክፈቻ ንግግር ያደረጉት የወረዳው ባህል ቱሪዝምና ስፖርት ጽህፈት ቤት ኃላፊ አቶ ሚሊዮን ኃይሌና የወረዳው አስተዳዳሪ አቶ ትብብሩ አሰፋ የ2017 ዓመተ ምህረት የካፍቾ የዘመን መለወጫ በዓል ለየት የሚያደርገው በህብረተሰቡ ድጋፍ የተገነባው የባህል ቤት ግንባታ አልቆ በዚህ በዓል ለምረቃ መብቃቱ በዓሉን ለየት ያደርገዋል ብለዋል። ለባህል ቤቱ ግንባታ ስራ የገንዘብ ድጋፍ ላደረጉት የህብረተሰብ ክፍሎችና ሌሎችም አካላት ምስጋናቸውን አቅርበዋል። በቦታው የተገኙት የዞኑ አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የባህል ቤቱ ግንባታ ላይ ተሳትፎ ላደረጉት አካላት ሁሉ ምስጋናቸውን አቅርበው ይህም የህብረተሰቡ ተሳትፎ በተለያዩ የልማት ስራዎች ላይም ሊደገም ይገባልን ብለዋል። ይህ የተገነባው የባህል ቤት የተለያዩ ገቢዎችን በማስገባት ራሱን እንዲችል በዚህ ቦታ ላይ የሰርግ ስነ ስርዓት በማድረግ የተለያዩ የገቢ ማስገኛ ስራዎችን በመስራት ሁሉም ህብረተሰብ የበኩሉን እንዲወጣ መልእክታቸውን አስተላልፈዋል። በዚህ በባህል ቤት ግንባታ ላይ በተለያዩ መንገዶች ድጋፍ ላደረጉት አካላት የተለያዩ ስጦታዎች የተበረከቱ ሲሆን ግንበራሻ መለሰ መሸሻና ሌሎች አካላት በ2017 ዓ.ም የካፍቾ የዘመን መለወጫ በዓል ላይ የህብረተሰቡ ተሳትፎ የሚመሰገን መሆኑን ጠቅሰው ሁሉም ህብረተሰብ ባህል ወጉንና ታሪኩን በመጠበቅ ለቀጣይ ትውልድ የማስተላለፍ ስራ ላይ ትኩረት ሰጥቶ መስራት እንዳለባቸው መልእክታቸውን አስተላልፈዋል። የቦንጋ ከተማ አስተዳደር ምክር ቤት ሁለተኛ ዙር 12ኛ ዓመት 33ኛ መደበኛ ጉባኤውን አካሂዷል። ምክር ቤቱ የ2016 ዓ.ም ስራ አፈጻጸምና የ2017ን መሪ ዕቅድ ላይ ውይይትም አድርጓል። ጽዮን ታደለ ተጨማሪ አላት። የቦንጋ ከተማ ምክር ቤት ባካሄደው ጉባኤ የተለያዩ አጀንዳዎች በምክር ቤቱ አፈ ጉባኤ አቶ አጥናፉ ወልደ ጻዲቅ ቀርቦ ውይይት የተደረገ ሲሆን ሪፖርቱ በዝርዝር ቀርቦ በአባላቱ አስተያየት ተሰጥቶ ጸድቋል። በኢኮኖሚ ዘርፍ ማህበራዊና አስተዳደር ቋሚ ኮሚቴዎች የገመገሙት የተለያዩ መሰረተ ልማቶችና የተቋማት አሰራር ስርዓትና ሌሎች እንደተገመገሙና የተሻለ አፈጻጸም ያሳዩ ተቋማትና አደረጃጀቶች እንዳሉ በሪፖርቱ ተጠቅሷል። በመቀጠልም የቦንጋ ከተማ አስተዳደር ሴክተሮች የ2016 ዓመተ ምህረት ሪፖርት የቦንጋ ከተማ ከንቲባ አቶ አስማሙ አደመ በዝርዝር አቅርበዋል። የቀረበው ሪፖርት በሁሉም ዘርፍ ካቀረቡት አፈጻጸም መካከል በማዘጋጃ ቤት የኢንቨስትመንት መሬት ማዘጋጀት እንደተቻለና በከተማዋ መልሶ ማልማትና በኮሪደር ስራ መጠነ ሰፊ ስራዎች መከናወናቸውን አስረድተዋል። በበጀት ዓመቱ የተከናወኑ የገቢ አቅም ለማሳደግ ትኩረት ተሰጥቶ መሰራቱንም በሪፖርታቸው ገልጸዋል። የምክር ቤቱ አባላት በቀረበው አፈጻጸም ሪፖርት ዙሪያ ባደረጉት ውይይት በከተማው እየተሰራ ያለው የኮሪደር ልማት የሚደገፍ መሆኑን አንስተው ተጠናክሮ መቀጠል እንዳለበትም ተናግረዋል። አክለውም የስራ እድል ፈጠራ ላይ ትኩረት ሰጥተው መስራት አለበት ያሉት የምክር ቤቱ አባላት በቁጠባና የብድር አሰጣጥና አመላለስ የሚታየው ክፍተት ቀጣይ የስራ እድል ለሚፈጠርለት ስራ አጥ ወጣቶች እንቅፋት በመሆኑ ችግሩን ለመፍታት እንዲሰራ አሳስበዋል። የከተማ ውስጥ ለውስጥ መንገድ ጥገና ስራ ወቅቱን በጠበቀ መልኩ እንዲሰራ በመጠየቅ የማዘጋጃ ቤት ገቢ ዝቅተኛ እንደሆነና ትኩረት የሚሻ መሆኑንም አንስተዋል። በጤናው ዘርፍ የወባ ወረርሽኝን ለመከላከል የተጀመረው ዘመቻ የተቀዛቀዘ መሆኑን አንስተዋል። የታክሲና የባጃጅ አገልግሎት ታሪፍ በትራንስፖርት ዘርፍ በደንብ ሊሰራ የሚገባ ጉዳይ እንደሆነም አሳስበዋል። ለተነሱ ሀሳቦች ምላሽ የሰጡት አቶ አስማሞ በሁሉም ዘርፍ የተነሱ ሀሳቦች በቀጣይ ጊዜያት ትኩረት ተሰጥቶ እንደሚሰራም አስረድተዋል። የጌሻ ወረዳ ፍርድ ቤት በወረዳው ለሚገኙ የቀበሌ ማህበራዊ ፍርድ ቤት ዳኞችና ሬጅስትራሮች በዳኝነት አሰራር ላይ ያተኮረ ልዩ ስልጠናም ተሰጥቷል። በቀበሌዎች የዳኝነት ስርዓት መደራጀቱ የመልካም አስተዳደር ችግር በመቅረፍ ህብረተሰቡ ፍትህ እንዲያገኝ የሚያስችል መሆኑም ተነግሯል። ከወረዳዊ መንግስት ኮሚኒኬሽን የተገኘው መረጃ ምህረት አብራኑ እንደሚከተሉት አቀርበዋለች።
የጌሻ ወረዳ ምክትል አስተዳዳሪና የገቢዎች ቅርንጫፍ ጽህፈት ቤት ኃላፊ አቶ ታከለ አለማየሁ በስልጠናው መድረክ ተገኝተው ባደረጉት ንግግር ህብረተሰቡን ካላስፈላጊ ወጪዎች ለመታደግ በዳኝነት ለማገልገል ፈቃደኛ በሆናችሁት ልክ በጥሩ ስነ ምግባር በመታነጽ መልካም አርአያነትና ታማኝነትን በማሳየታችሁ ልትከበሩ ይገባል ብለዋል። አያይዘው ምክትል አስተዳዳሪው በዳኝነት አንቀጽ የተደነገገውን ማስፈጸም እንደተጠበቀ ሆኖ በክስና በሙግት ጊዜያቸውን እንዳያባክኑ በየአካባቢው በአስታራቂ ሽማግሌዎች መሰረት ማስታረቅንና ማግባባት ቀዳሚ ስራቸው ልታደርጉ ይገባልም ብለዋል። የጌሻ ወረዳ ፍርድ ቤት ፕሬዝዳንት አቶ ተሾመ ሻሮ በበኩላቸው ይህ አዋጅ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት የጸደቀውን አዋጅ ቁጥር 41/2016 ዓላማው የህብረተሰቡ ዕለታዊ እንቅስቃሴዎች ምክንያት የሚነሱ አለመግባባቶችን ለመፍታት ያግዛል ብለዋል። አያይዘውም በቀበሌ ደረጃ ዳኞችና ሬጅስትራሮች የተደራጁ ማህበራዊ ፍርድ ቤቶች የፍትሐ ብሔር ስራ ዳኝነት ስልጣናቸው በሚንቀሳቀስ ንብረት 15000 ብር በማይንቀሳቀስ ንብረት እስከ 20000 ብር የዳኝነት ስልጣን ያላቸው መሆኑን ጠቅሰው በይግባኝ ካልሆነ በቀር የተጠቀሰውን ገንዘብ መጠን በታች የወረዳ ፍርድ ቤት ሊያይ አይችልም ብለዋል። የጌሻ ወረዳ ምክር ቤት አፈ ጉባኤ አቶ አስራት አለማየሁ እንዳሉት በየአካባቢያችን የህዝቡን ቅሬታ ለመፍታት ከብዙሃኑ የተመረጣችሁ ዳኞችና ሬጅስትራሮች የተሰጣችሁን እድልና አደራውን በአግባቡ እንድትወጡ ሲሉ አሳስበዋል። ለቀበሌ ዳኞችና ሬጅስትራሮች ስልጠና የሰጡት የጌሻ ወረዳ ፍርድ ቤት ዳኛ አቶ ባህሩ በቀለ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት የጸደቀውን አዋጅ ቁጥር 41/2016 ዙሪያ እንደተናገሩት የህብረተሰቡን እንግልት ለመቀነስና በቀበሌ ደረጃ የተቋቋመው ዳኞችና ሬጅስትራሮች በሰለጠኑት መሰረት የፍትሐ ብሔር ስነ ስርዓት ህግን ተከትለው በታማኝነትና በቅንነት ዳኝነት አገልግሎት ሊሰጡ ይገባልም ብለዋል። በተመሳሳይ ዜና የፍትህ ስርዓትን ተደራሽ ለማድረግ የቀበሌ ማህበራዊ ፍርድ ቤቶች ሚና የጎላ መሆኑን ተገለጸ። የጨታ ወረዳ ፍርድ ቤት በወረዳው ለሚገኙ የቀበሌ ማህበራዊ ፍርድ ቤት ዳኞችና ሬጅስትራሮች በዳኝነት አሰራር ላይ ያተኮረ ስልጠና ሰጥቷል። ዘገባው የጨታ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ቤቴለም ምሩ እንደሚከተለው ታቀርባለች። በስልጠናው ላይ የመክፈቻ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻ በየደረጃው የሚነሱ የፍትህ ተደራሽነት ጥያቄዎች ምላሽ ለመስጠት መስራት ይገባል ብለዋል። በወረዳ ፈጣን ቀልጣፋና ተደራሽ የፍትህ አገልግሎት በመስጠት ፍትህ ለማስፈን ማህበራዊ ፍርድ ቤት ዳኞችና ሬጅስትራሮች ሚናቸውን በቀናነት መወጣት እንዳለባቸው አስተዳዳሪው አስገንዝበዋል። በቀበሌዎች የዳኝነት ስርዓት መደራጀቱ የመልካም አስተዳደር ችግር በመቅረፍ ህብረተሰቡ ፍትህ እንዲያገኝ የሚያስችል መሆኑን ተናግረዋል። የወረዳው ፍርድ ቤት ፕሬዝዳንት አቶ ብስራት ሳይሌ በበኩላቸው የቀበሌ ማህበራዊ ፍርድ ቤቶች በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ህገ መንግስት አንቀጽ 100 ንዑስ አንቀጽ 2 ሀ መሰረት የተቋቋሙ የፍርድ ቤት አደረጃጀቶች መሆናቸውን ገልጸዋል። ህዝቡ ከእለት ተዕለት እንቅስቃሴው የሚመነጩትን ቀላል ጉዳዮች በየቀበሌው እንዲዳኝ ማህበራዊ ፍርድ ቤቶች በትኩረት መስራት እንዳለባቸው አሳስበዋል። የወረዳው ፍርድ ቤትም በየቀበሌዎቹ የማህበራዊ ፍርድ ቤቶችን ተግባር ድጋፍና ክትትል እንደሚያደርግ ተናግረዋል። የወረዳው ፍርድ ቤት ዳኛ የሆኑት አቶ አንዳለም ታከለና ዳኛ አቶ ዳዊት በቀለ በጋራ በመሆን የስልጠና ሰነድ አቅርበው በተሳታፊዎች ውይይት ተደርጎበታል። የስልጠናው ተሳታፊዎችም ባገኙት እውቀት የፍትህ ስርዓትን ተደራሽ ለማድረግ በቁርጠኝነት እንደሚሰሩ ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት ከውጭ ጋዜጠኞች ጋር ውይይት አካሄደም። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ክፍል በኢትዮጵያ በስራ ላይ ካሉ ታላላቅ ሚዲያዎች የተውጣጡ የውጭ ጋዜጠኞችን ሚዛናዊና ተጨባጭ ዘገባ ሽፋንን ለማሳደግ ዓላማ ያደረገ ውይይትም አካሂዷል። ኢትዮጵያ ፈጣን የለውጥና ልማት ሂደት ውስጥ እንደመገኘቷ ጋዜጠኞች የተጣራ መረጃም ብሎም ዝርዝር ግንዛቤ ማግኘታቸው እጅግ አስፈላጊ መሆኑን ተነስቷል። መሰል ግንኙነቶች በኢትዮጵያ ላይ ያተኮሩ የዜና ሽፋኖች የኢትዮጵያን እድገት የሚያንጸባርቁም ለፈተናዎቿ እውቅና የሚሰጡ ብሎም መንግስት ለአካታች እድገትና ለዘላቂ ልማት ያለውን ቁርጠኝነት የሚያሳዩ እንዲሆኑም ያግዛል ተብሏል። አፍሪካ በዓለም አቀፉ ሚዲያ የምትሸፈንበት ትርክት በአብላጫው በበሽታ፣ በድህነት፣ በግጭትና የፖለቲካ አለመረጋጋት መልኮች ላይ ያተኮረ ነው። ይህም ምስል በዓለም አቀፍ ደረጃ ስለ አፍሪካውያን ያለውን አመለካከትና የፖሊሲ ውሳኔን እየቀነሰ ስለመምጣቱም ተነግሯል። በመሆኑም የዛሬው ውይይት ሚዛናዊና ሙሉ እይታ ያለው የዘገባ ስራን አስፈላጊነት አጽንኦት ሰጥቶ የተነጋገረ ለወደፊቱ ለዚህ አይነት አዘጋገብ መጠናከር መንገዶች የተመላከተ ነበር ሲልም ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃም ያመለክታል ሲል ዘገባውን ያደረሰው ኢቢሲ ነው። ኢትዮጵያ ለምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ዘላቂ ፍኖተ ካርታ ትግበራ ግንባር ቀደም ሚናዋን እንደምትወጣም የቱሪዝም ሚኒስትሯ አምባሳደር ናሲሴ ጫሊ ተናገሩ። የኢጋድ አባል ሀገራት ቱሪዝም ሚኒስትሮች በቀጠናው ለቀጣይ 10 ዓመታት ተግባራዊ ይውላል በተባለውና ይፋ በሚደረገው የኢጋድ ዘላቂ የቱሪዝም ፍኖተ ካርታ ላይ እየተወያዩ ይገኛሉ።
በውይይቱ መክፈቻ ላይ ንግግር ያደረጉት የቱሪዝም ሚኒስትሯ አምባሳደር ናሲሴ ጫሊ በቀጠናው ዓለም አቀፍ ጎብኚዎችን ማሳደግ የሚያስችል አቅምን መፍጠር የሚያስችል ፍኖተ ካርታ እንደሆነም ተነስቷል። ለዚህም የጋራ ትብብርን በማሳደግ መልከ ብዙ ባህሎችን ለጎብኚዎች ማቅረብ ይገባልም ብለዋል። ይህንንም ለማድረግ እያንዳንዱ የቀጠናው አባል ሀገር በጋራ እና በተናጠል አቅማቸው ሊጠቀሙ እንደሚገባም ተገልጿል። ለዚህም የቱሪስት ስነ ምህዳሮችን ምቹነት የሚፈጥሩ መሰረተ ልማቶችና የተቋማትን ማሻሻያዎች ለማድረግ የተሰራ ስለመሆኑ ተነስቷል። በምክክር መርሃ ግብሩ ላይ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና የቀጠናው ሀገራት ቱሪዝም ሚኒስትሮችም እየተሳተፉበት ይገኛል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ወደ ስፖርት መረጃችን ስንሻገር በጊምቦ ወረዳ በተከበረው የካፍቾ ብሔር ዘመን መለወጫ የ3 ኪሎ ሜትር የሩጫ ውድድር ተካሂዷል። በዚህም ውድድር ከአንደኛ እስከ 3ኛ ለወጡ ተወዳዳሪዎች የማበረታቻ ሽልማትና የምስክር ወረቀት በዋናው አስተዳዳሪ በኩል ተበርክቷል። በዚህም የወረዳው ፕሮጀክት ተወዳዳሪ የሆነው ጠቢቡ ዘሪሁን፣ ኖችቤ ባክሊሉና አሻግሬ አሊያኖ ከአንደኛ እስከ 3ኛ ደረጃን በመያዝ አጠናቀዋል። ተወዳዳሪዎቹ 2000፣ 1500 እና 1000 ብር እንደየደረጃቸው ሽልማትና የምስክር ወረቀት ተበርክቶላቸዋል። ከውጭ ወደ መረጥነው ዜና ስንሻገር ሰሜን ኮሪያ በአንድ ሳምንት ውስጥ ለሁለተኛ ጊዜ ሚሳኤሎችን አስወነጨፈች። ፒዮንግያንግ የዩራኒየም ማብላያ ጣቢያዋን ለመጀመሪያ ጊዜ ባሳየች ማግስት ነው የባላስቲክ ሚሳኤሎችን የሞከረችው። ጃፓንና ደቡብ ኮሪያ የሰሜን ኮሪያ ድርጊትን የማንታገሰው ነው በሚል ተቃውመውታል። ማርሼት ሴፉ ተጨማሪ ያለው Out of focus, North Korea for the first time has shown images of the centrifuges that produce fuel for its nuclear bombs. ሰሜን ኮሪያ በርካታ አጭር ርቀት ተምዘግዛጊ ባላስቲክ ሚሳኤሎችን አስወነጨፈች። ከፒዮንግያንግ በስተሰሜን ከምትገኘው ካኦቺኒ የተነሱት ሚሳኤሎች ወደ ምስራቅ አቅጣጫ 400 ኪሎ ሜትሮችን መምዘግዘጋቸውን ጃፓንና ደቡብ ኮሪያ ገልጿል። ሀገራቱ ሰሜን ኮሪያ በዛሬው ዕለት ምን ያህል ሚሳኤሎችን እንዳስወነጨፈች ግን አልጠቀሱም። ሙከራው የኮሪያ ልሳነ ምድርን ሰላምና ደህንነት አደጋ ላይ የሚጥል ነው ያለችው ደቡብ ኮሪያ ፒዮንግያንግ ጸባጫሪ ድርጊቷን ከቀጠለች ተገቢውን የአጸፋ እርምጃ ለመውሰድ ዝግጁ ነኝ ብላለች። የጃፓን የባህር ዘብ የመጀመሪያው የሚሳኤል ሙከራ ከታወቀ ከ30 ደቂቃ በኋላ ሰሜን ኮሪያ ባላስቲክ ሚሳኤሎችን አከታትላ መተኮሷን ገልጿል። በተተኮሱት ሚሳኤሎች ቢያንስ አንዱ በሀገሪቱ ሰሜን ምስራቃዊ የባህር ዳርቻ ማረፉን በመጥቀስም ሙከራው ፍጹም የምንታገሰው አይደለም ነው ያለው በመግለጫው። የአሜሪካ የኢንዶ ፓሲፊክ እዝም የፒዮንግያንግ የባላስቲክ ሚሳኤል ሙከራን እንደሚያውቅና ከሰኡልና ቶኪዮ ጋር እየመከረበት መሆኑን በኤክስ ወይም በትዊተር ገጹ ላይ አስፍሯል። ሰሜን ኮሪያ በዛሬው ዕለት የፈጸመችው የሚሳኤል ማስወንጨፍ ሙከራ በአንድ ሳምንት ውስጥ ሁለተኛው ነው። ፒዮንግያንግ ባለፈው ሐሙስ ከ2 ወራት በኋላ ለመጀመሪያ ጊዜ አጭር ርቀት ተምዘግዛጊ ባላስቲክ ሚሳኤል ማስወንጨፏ ይታወሳል። ሰኡል ይህንን ሙከራ ለሩሲያ የሚላክ መሳሪያ የተፈተሸበት ሊሆን እንደሚችል መግለጿን ሮይተርስ አስታውሷል። ከሩሲያ ጋር ወታደራዊ ትብብሯን እያጠናከረች የምትገኘው ሰሜን ኮሪያ ለሩሲያ አጭር ርቀት የሚጓዙ ሚሳኤሎችን እየላከች ነው የሚል ተደጋጋሚ ክስ ይቀርብባታል። ምንም እንኳን ፒዮንግያንግም ሆነች ሞስኮ የአሜሪካና አጋሮቿን ወቀሳ ቢያጣጥሉትም ሰሜን ኮሪያ በዛሬው ዕለት አጭር ርቀት ባላስቲክ ሚሳኤል የሞከረችው በምዕራባውያን የተገለለችው ሀገር ለመጀመሪያ ጊዜ የዩራኒየም ማበልጸጊያ ጣቢያዋን ካሳየች በኋላ ነው። ጣቢያውን የተመለከቱት ኪም ጆንግ ኡን ዩራኒየም የመበልጸግ ሂደቱ እንዲፋጠን ማሳሰባቸው የሚታወስ ነው። ክቡራን ተመልካቾች ለዛሬው ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። እስከዛም መልካም ጊዜ